ሰላም ቤተሰቦች፣ የቴክኖሎጂው ዓለም በከፍተኛ ፍጥነት እየተቀየረ ነው። በነገው ዓለም ተጠቃሚ ብቻ ሳይሆን ፈጣሪ መሆን ትፈልጋላችሁ? እንግዲያውስ የሮቦቲክስ እና የሶፍትዌር ኢንጂነሪንግ መሠረት ወደ ሆነው C++ የትምህርት ተከታታይ እንኳን ደህና መጣችሁ። ብዙዎቻችሁ ለምን C++ መረጥን ብላችሁ ትጠይቁ ይሆናል። ምክንያቱ ግልጽ ነው። C++ በዓለማችን ላይ ካሉ ፕሮግራሚንግ ቋንቋዎች ሁሉ እጅግ ፈጣን እና ቀልጣፋ የሚባለው ነው። እንደ ቴስላ ያሉ ዘመናዊ መኪናዎች፣ የጠፈር መንኮራኩሮች እና ውስብስብ ሮቦቶች የሚሰሩት በዚህ ቋንቋ ነው። ምክንያቱም የኮምፒውተራችንን ሜሞሪ እና ሃርድዌር በቀጥታ የማዘዝ ልዩ አቅም ስላለው ነው። ትልቁ ዜና ደግሞ ይህንን ትምህርት ለመጀመር ውድ ኮምፒውተር ፍለጋ መንከራተት አያስፈልጋችሁም። በእጃችሁ ባለው ስልክ ብቻ መጀመር ትችላላችሁ። ድሮይድ የተባለውን ቀላል መተግበሪያ አፕ በመጫን የትም ቦታ ሆናችሁ ዓለም አቀፍ ደረጃውን የጠበቀ ኮድ መጻፍና ኮምፓይል ትችላላችሁ። እኔም እያንዳንዱን መስመር ኮድ እንዴት እንደሚሰራ በዝርዝር አሳያችኋለሁ። ይህ ትምህርት ደረቅ ቲዮሪ ብቻ አይደለም። ዓላማችን ተግባራዊ ለውጥ ማምጣት ነው። የተማርነውን እያንዳንዱን የእውቀት በቀጥታ አርዱይኖ ላይ በመተግበር ሞተሮችን እናዘዛለን፣ ሴንሰሮችን እናነባለን፣ እንዲሁም የሚንቀሳቀሱ ሮቦቶችን እንሰራለን። ፕሮግራሚንግ በወረቀት ላይ ሳይሆን በተግባር ሲሰራ ምን ያህል ደስ እንደሚል አብረን እናያለን። ከሁሉ በላይ ደግሞ ውስብስብ የሆኑትን የቴክኖሎጂ ቃላት ወደ ጎን በመተው ሁሉም ነገር ግልጽ በሆነ አማርኛ ከጥንካሬው ጀምሮ እስከ ጥልቁ ድረስ እናጠናለን። ከህያው ወርወድ ከተነስተን የሮቦቲክስ ባለሙያ እስከምትሆኑ ድረስ እኔ አብሬያችሁ እሆናለሁ። ዝግጁ ናችሁ? እንግዲያውስ ይህንን አጓጊ ጉዞ እንዳያመልጦ አሁኑኑ ፋዋው አድርጉ። ለጓደኞቻችሁም ሼር በማድረግ አብረን እንማር። በቀጣዩ ክፍል የመጀመሪያ ኮዳችንን በስልካችን መጻፍ እንጀምራለን። እስከዚያው ሰላም ቆዩ።